ውድ ወላጆች ልጄን እስከ መቼ ነው ፀሐይ ማውጣት ያለብኝ ብለው አስበው ያውቃሉ? ሰላም፣ እኔ ዶክተር ሜሮን ሳህለማርያም እባላለሁ። የህፃናት ህክምና ስፔሻሊስት፣ የሁለት ልጆች እናት ከግሩም ሆስፒታል። ፀሐይ የምናውቅበት ዋናው ምክንያት ቫይታሚን ዲ ለማግኘት ሲሆን ፀሐይ በምንወጣበት ሰዓት ቆዳችን ላይ የሚገኘው ፕሪከርሰር ኦፍ ቫይታሚን ዲ3 የምንለው ወደ ቫይታሚን ዲ3 የሚቀየርበት አንዱ መንገድ ነው። ስለዚህ በእንደዚህ ባለ ክረምት ባለ ሰዓት ላይ ልጆቼን ምን ማድረግ እችላለሁ? ፀሐይ እኮ እየተገኘ አይደለም ብለው እየጠየቁኝ ከሆነ ስለዚህ ቫይታሚን ዲ በሶስት ዋና መንገዶች ማግኘት እንችላለን ማለት ነው። አንዱ ከፀሐይ ብርሃን ሲሆን ፀሐይ ብርሃን ከ15 እስከ 20 ደቂቃ ባለው በየትኛውም ሰዓት ያለ ፀሐይ ላይ ልጆቻችንን ቆዳቸውን እንዳያቃጥላቸው የማያቃጥለውን ፀሐይ ሰዓት መርጠን ማውጣት እንችላለን ማለት ነው። ሌላው ደግሞ ቫይታሚን ዲ የምናገኝበት ሌላው መንገድ በቫይታሚን ዲ የበለጸጉ ምግቦችን ለልጆቻችን በመስጠት ይሆናል። እነሱ አሳ፣ እንቁላልና የወተት ተዋጽኦች ናቸው። ሌላው ደግሞ ቫይታሚን ዲ ለማግኘት የቫይታሚን ዲ ጠብታ ለልጆቻችን መስጠት እንችላለን። ስለዚህ ጠብታው በእድሜ ገደባቸው መሰረት ሐኪሞትን በማማከር መውሰድ ይችላሉ ማለት ነው። ስለዚህ ቫይታሚን ዲ በአንዱ መልኩ ከሰጠን ልጆቻችን ከቫይታሚን ዲ እጥረት ጋር ተያይዘው ከሚመጡ ከአጥንት መሳሳት፣ እርስ በጊዜው ካለመብቀል እንዲሁም እድገታቸው ከመዘግየት እንከላከላቸውና አእምሯቸውና የአካላዊ ብቃታቸውን በጣም ኖርማል ማድረግ እንችላለን ማለት ነው። ስለዚህ ፀሐይ ማውጣት ያለብን እስከ መቼ ነው ለሚለው ጥያቄ ልጆች ፀሐይ ማግኘት እስከሚችሉ ድረስ ማውጣት አለብን ማለት ነው። ስለዚህ ውድ ወላጆች ህፃናቶችን በተመለከተ ማንኛውም ጥያቄ ካላችሁ እባካችሁን ኮመንት ላይ እንድታስቀምጡልኝ ጠይቃችኋለሁ። ይህን ፔጅ ፎሎ፣ ላይክ፣ ሼር ማድረግ አይርሱ። አመሰግናለሁ።